አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረው ዘንድ ሰጠው ይላል። ህይወትን ተሰጥቶ ነው አይደል? ኢየሱስ ክርስቶስ አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረው ዘንድ ሰጠው ይላል። ህይወትን ተሰጥቶ ነው አይደል? ኢየሱስ ክርስቶስ እኮ ዮሐንስ ላይ ራሱ እኮ ሲናገር እኮ ህይወት በሱ ነበር ይችላል መጀመሪያ እኮ አሁን የተለያዩ ናቸውና እያልኩ ነው። ለዚያ ነው እዚህ ቦታ ላይ ያልተሰጠው ከጊዜ በኋላ የተሰጠው የህይወት አይነት አለ። እዚያ ላይ እየተናገረ ያለው ደግሞ የዘላለማዊ ህይወት እያለ እየተናገረ ያለው ትምህርቱን ነው እያልኩ ነው። ህይወት ለሁለት ይከፈላል መጽሐፍ ቅዱስ ላይ። አንደኛ ሰው በእውቀት የሚያገኘው የዘላለማዊ ህይወት አለ። እርሱን ነው ክርስቶስ በእርሱ ዘንድ ነበረች እያለ እየተናገረ ያለው። ያንን ለሰዎች እንዲሰጥም ስልጣን ተሰጥቶት ነው፣ እውቀቱን ተሰጥቶት ነው፣ ከአምላኩ ተቀብሎት ነው። በኢየሱስ ህይወት ከጊዜ በኋላ ነው የተሰጠው ማለት ነው። ይህ እኛ የምንኖርባት ህይወት አይነት ደግሞ ክርስቶስ ተሰጥቶት ነው። ያውና ህይወት ቃል በቃል ህይወት ተሰጥቶታል ይላል አይደል መጽሐፉ? አብረሽ የትኛውን ህይወት ነው የተሰጠው ኢየሱስ? ስለዚህ ጅብሪል መጥቶ ለማርያም ሲያበስራት በሆዳ ያሳደረው ከየት አምጥቶት ነው? ገበሬ እሷ ሩህ ትባላለች፣ ነፍስ ትባላለች፣ ህይወት ትባላለች። እርሷን ከአንደኛው ሰማይ ላይ ነው ጅብሪል አምጥቶ መንፈሶቻችን ሩሖቻችን ተፈጥረው ቀድመው ተዘጋጅተዋል፣ ተፈጥረዋል። አዳም በተፈጠረበት ጊዜ ማለት ነው። ከዚያች ህይወት አነሳና ጅብሪል መጥቶ በማርያም ላይ ዘርቶ ሄዳችን ህይወት ፈነፈስና ህይወት ውስጥ ማለት ከአምላክነቱ አይደለም ማለት ነው። ለአምላክ ነፍስ የሚባል ነገር ከእርሱ ጋር እንትን አይልም፣ አይሰራም። ነፍስ የሚባለው ህይወት የሚባሉ ነገራቶች እኮ መለኮት እኮ ሰው ሆነ መጽሐፍ ቅዱስ መለኮት ሰው ሆነ የሚል ቃል የለም መጽሐፍ ቅዱስ ላይ። እንዴት ስጋ እሱ እኮ ስጋ ለበሰ? አንደኛ ዮሐንስ ወንጌል ምዕራፍ 1 ላይ አይተህ ከሆነ እሱ ስጋ ለበሰ ይላል። ስጋን የሚለብሰው ከየት ነፍሱ ከየት አምጥቶት ነው ገብርኤል የሰጣት? ለበሰ አይደለም፣ ቃልም ስጋ ሆነ ነው የሚለው። ቃልም ስጋ ሆነ እኮ ስጋ ሆነ ማለት እኮ በስጋ ማለት ስጋ ሆነ ሌላ ትርጉም አለው ብዬ አላስብም። ቃልም ስጋ ሆነ ሲባል ጊዜ አንተ የተረዳኸው ቃል አምላክ ነው አይደለ? እንደሱ ከሆነ ቃልም ስጋ ሆነ ስንል ስጋ ፍጡር ነው አይደለ? አምላክም ፍጡር ሆነ እያልክ እኮ ነው። ፍጡር ያልሆነበት አንድ ነገር ቢኖር ከአባት ወይ ደግሞ ከወንድ ዘር አለመወለዱ ነው። እና ከወንድ ዘር አለመወለድ የአምላክነት መገለጫ ከሆነ ሔዋንና አዳም ከወንድ ዘር አይደለም የተወለዱት። እነሱ ሔዋንም በሰው ዘር አይደለም። በሱ ምክንያት ነው አምላክ የሆኑት እያልኩ አይደለም። እና በምድር አምላክ ሊሆን ይችላል። ያው እና ኢየሱስ ክርስቶስ ቃልም ስጋ ሆነ ሲል ቃል አምላክ ነው። ቃልም ስጋ ሆነ ሲባል ጊዜ ቃልም ፍጡር ሆነ እያልክ ነው ማለት ነው። ይሄ ነው። እና ታዲያ መለኮት ሆኖ ደሙ እንዴት ሊያፈስ ይችላል? ሰው ልጆችን ለማዳን መለኮት ደግሞ አምላክ አይሞትም። ስለዚህ የሞተው ፍጡር ነው ማለት ነው ኢየሱስ ክርስቶስ። ለዚህ እኮ ነው የሚሞት ስጋ እኛን ወክሎ የሚሞት ስጋ የሰው ልጆችን ወክሎ ስጋን ለብሶ ወደዚህ ዓለም የመጣው በዚህ ምክንያት እኮ። ስለዚህ የሞተው ሰው ነው እንጂ አምላክ አይደለም ማለት ነው አይደለ? እንዴት የሞተው ሰው ነው እንጂ አምላክ አይደለም ማለት ነው። አምላክ ስጋ ደም ምናምን የሚባል ነገር የለውም። የሞተው ሰው ነው እንጂ አምላክ አይደለም። ሰው ልጆችን ተክቶ በእግዚአብሔር ፊት እንደ መስዋዕት ቀረበ። እንደዛ አይደለም። ቀደመ ማመስ ነበር እኮ እሱ አይደለም የሚለው የክርስቶስን ስጋ ቆይ በቃ ላብራራልህ እንዴት እንደሆነ። ቃልም ስጋ ሆነ ሲል ጊዜ ራሱ ኢየሱስ ክርስቶስ ከተናገረው አምላክ በቃሉ ስጋን አዘጋጀ ማለት ነው። በዚህ ትርጓሜ ትስማማለህ? እንዴት ምን ማለት ነው? አምላክ በቃሉ የክርስቶስን ስጋ አዘጋጀ፣ ክርስቶስን አመጣው በስጋ። ባይብል ላይ አለ? አዎ። እሺ አውጣው። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ይሆን ዘንድ ኢየሱስን አመጣው ይላል። አመጣው። አምጪው ማን ነው? መጪው ማን ነው? እንዴት አመጣው? እዚህ ጋር ያብራራልሃል። በቃ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 14 ያለውን አንደኛ ክርስቶስ የተስፋ ቃል ነው። ያ ማለት በነቢያት በኩል ሲነገር የነበረ የተስፋ ቃል ነው። ወደፊት መሲህ ይመጣል ሲባል ሲነገራቸው ነበር አይደለ? መሲህ ተብሏል። አይዋ ያ የተስፋ ቃል ነው ክርስቶስ። ሁለተኛ ነገር አምጪ አንዱ ክርስቶስ። አምጪው ማን ነው? እግዚአብሔር። በጣም ጥሩ። የመጣው ማን ነው? ኢየሱስ ክርስቶስ። በጣም ጥሩ። ስለዚህ ቃልም ስጋ ሆነ ሲል ጊዜ እግዚአብሔር እንደ ተስፋው ቃል ኢየሱስ ክርስቶስን በስጋ አመጣው ማለት ነው።
በስጋ መጣው ሲባል ከዚህ በፊት በተስፋ ደረጃ ቃል ሲገባ ነበር በነቢያት በኩል። ከዚያ በኋላ ዛሬ ክርስቶስን ስጋውን አዘጋጅቶ አመጣው ነው። ኢየሱስም ቃል በቃል ስጋን ግን አዘጋጀህልኝ አለ። አየህ አይደለ? ስጋውን የተዘጋጀ ስጋ ነው። አዘጋጀህልኝ ሲል ፈጠርክልኝ ማለት ነው። እግዚአብሔር ሰማይና ምድርን አዘጋጀ ስንል ጊዜ ፈጠረ ማለት ነው አይደለ? በጣም ጥሩ። ስለዚህ ስጋዬን አዘጋጀህልኝ ሲል ጊዜ ስጋዬን ፈጠርክልኝ እያለ ነው። ስለዚህ አምላክ በቃሉ ኢየሱስ ክርስቶስን ፈጠረው ማለት ነው ባጭሩ። ይህን ሊያስረዷቸው ነው ነቢ ሰለላሁ ዐለይሂ ወሰለም የመጨረሻው ዘመን ላይ የተላኩት። እኛ በዚህ ነው የምናምነው። አምላክ በቃሉ አማካኝነት ኢየሱስ ክርስቶስን ሰርቶታል ብለን እናምናለን። በወንድና በሴት ፈቃድ አይደለም የተወለደው ብለን እናምናለን።